ሰላም ጤና ይስጥልን። It's your boy Brian and welcome to Brian's Pipsology. ዛሬ Chapter 7 Everything about Forex Brokers እንማራለን። የስክሪኑ እላይኛው ቀኝ በኩል ጋር ያለው QR ኮድን ስካን ብታደርጉ የኔ ፕሮፋይል ታገኙታላችሁ። እዛ የኔ ላይሰንሶችና ሰርቲፊኬሽኖችን ማየት ትችላላችሁ። ዛሬ ስለ ፎሬክስ ብሮከርስ እነዚህ ኮንቴንቶች እናያለን። ፖዝ አድርጋችሁ ማየት ትችላላችሁ። ብዙም ጊዜ ዌስት ሳናድርግ ወደ ገደለው How to choose a forex broker. አስተማማኝ ፎሬክስ ብሮከር እንዴት መምረጥ እንደምንችል አሳያችኋለሁ። ግን ምንም መንገድ ከማሳያችሁ በፊት እንዳትረሱ፣ በማሳያችሁ መንገድ እናንተ በራሳችሁ የራሳችሁ ሪሰርች ሰርታችሁ የተሻለ ብሮከር መምረጥ የእናንተ ሪስፖንሲቢሊቲ ነው። እኔ የምጠቀመው ፎሬክስ ብሮከር ወይም ዲለር አሳያችኋለሁ፣ ግን እሱን መጠቀም አለባችሁ ማለት አይደለም። ግን የብራያን እንጠቀማለን ችግር የለውም ምትሉ ከሆነ ሊንኩ ዲስክሪፕሽን ውስጥ ከትቼዋለሁ። የኔ የምትመርጡ ከሆነ ብዙ አድቫንቴጆችም አሉ። እነዚህ አድቫንቴጆች ወደ ቪዲዮ መጨረሻ አካባቢ አሳያቸዋለሁ። ሁለት አይነት ፎሬክስ ብሮከርስ አሉ፣ ዲሊንግ ዴስክ ብሮከርስ እና ኖ ዲሊንግ ዴስክ ብሮከርስ። በሾርት ፎርም ዲዲ ብሮከርስ ኤንድ ኤንዲዲ ብሮከርስ ይባላሉ። ከዲዲ ብሮከርስ እና ኤንዲዲ ብሮከርስ ስር ብዙ ክፍፍሎች አሉ። ላሳያችሁ። ከዲዲ ብሮከርስ ስር ማርኬት ሜከርስ የሚባል ብሮከርስ አሉ። ከኤንዲዲ ብሮከርስ ስር ሶስት አይነት አለ። አንድ ስትሬት ትሩ ፕሮሰሲንግ ብሮከርስ ወይም ኤስቲፒ ብሮከርስ ይባላል። ሁለት ኤሌክትሮኒክ ኮሚኒኬሽን ኔትወርክ ኤንድ ኤስቲፒ ብሮከርስ ወይም ኢሲኤን ኤስቲፒ ብሮከርስ ይባላሉ። ሶስት ዳይሬክት ማርኬት አክሰስ ኤንድ ኤስቲፒ ብሮከርስ የሚባሉም አሉ። ሪያሊቲው ግን ምንድን ነው? ይሄ ሁሉም ክፍፍል አይመለከተንም። የሚመለከተን ክፍፍል ምንድን ነው? ከዚህም በፊት በተማርነው እኛ ሪቴይል ትሬደርስ ነን፣ ኢንስቲቱሽናል ትሬደርስ አይደለንም። ለሪቴይል ትሬደርስ እንደናንተ እና እንደኔ የሚመለከተን ፎሬክስ ብሮከር ወይም ዲለር አንድ አይነት ነው። ይሄ ማርኬት ሜከር ይባላል። ጥሩ እና መጥፎ ብሮከርስ ማን ናቸው ብዬ ከማሳያችሁ በፊት ሌላ ብዙ ጥያቄዎች አሉ። ግን ብሮከር በማንኛውም ሰዓት ምን ማድረግ እንደሚችል ላሳያችሁ። ፎሬክስ ብሮከር ወይም ዲለር በማንኛውም ሰዓት ለማንኛውም ኢንስትሩመንት ማንኛውም ፕራይስ ማሳየት ይችላል። መግዛት ወይም መሸጥ የእናንተ ምርጫ ነው። ዋጋው አኪሬት ለመሆን ምንም ሪስፖንሲቢሊቲ አይወስዱም። በዚህ ምክንያት ከሁሉም ፎሬክስ ብሮከርስ ወይም ዲለርስ መሃል ላይ ያለው ፕራይስ አንድ አይሆንም። ፎሬክስ ብሮከርስ ወይም ዲለርስ ዋጋውን በማንኛውም ሰዓት በፍላጎታቸው ማንቀሳቀስ ይችላሉ። ፎሬክስ ብሮከርስ ወይም ዲለርስ በማንኛውም ሰዓት የምንም አይነት ሎት ሳይዝ ትሬድ ማድረግ ይችላሉ። በአብዛኛው ሪቴይል ትሬደርስ ገበያ ላይ ያለው ሉዝ ስለሚያደርጉ ሁሌ ፎሬክስ ብሮከርስ ትሬደር ትሬድ በሚያደርገው አይነት ትሬድ ኦፖዚት ፖዚሽን ይከፍታል። እኛ ሴል ስናድርግ ፎሬክስ ብሮከር በአብዛኛው ጊዜ ወይም ሁሉም ጊዜ ባይ ያደርጋል። በየፎሬክስ ብሮከር ወይም ዲለር ስትራቴጂ ይሄ ይለያል። እኛ ትሬድ ስናድርግ ምን እንደሚፈጠር ላሳያችሁ። ትሬድ ስናድርግ እኛ ወይም ሪቴይል ትሬደርስ በፎሬክስ ብሮከር ትሬድ ስለምናድርግ ያለ እነዚህ ሁለት ሰዎች ትሬድ ማድረግ አንችልም፣ ወይም ያ ትሬድ አይፈጸምም። ትሬደር እና ፎሬክስ ብሮከር አንድ ትሬድ ውስጥ ካውንተር ፓርቲስ ይባላሉ። ለምንድን ነው ትሬድ የምናደርገው? ፕሮፊት እንድናገኝ ወይም ትርፍ እንድናገኝ አይደለ? ትርፍ ስናገኝ ያ ትርፍ ማን ነው ወደ አካውንታችንን የሚከተው? የስ ዩ አር ራይት፣ ፎሬክስ ብሮከር ነው ይሄ ሪስፖንሲቢሊቲ የሚወስደው። ግን ገንዘባችንን ዲፖዚት ሳያደርጉ ገንዘብ አጣው ቢልስ? ወይም ያ ፎሬክስ ብሮከር ገንዘባችንን ይዞ ቢጠፋስ? በቅርብ ጊዜ የኔ ጓደኛ የኛ ቴክ ጉሩ ጄፒ ፍሮም ኢትዮ ቴክ ዊት ጄፒ ቢግ አፕስ ስለ ፊያስ 666 ነው 777 ነው የሆነ ሰርቪስ ነግሯቸው ነበር። ኤግዚት ስካም የሚባል ቃላት እሱ ኢንትሮዱስ አድርጎ ነበር። እንደዛው በጣም ብዙ ስካም የሆኑ ፎሬክስ ብሮከርስ አሉ። ገንዘባችንን ይቀበላሉ፣ ዲፖዚት እንዳረጉ ያሳያሉ። ከዛ ሲስተማቸውን ማኒፑሌት አድርጎ አካውንታችንን ዜሮ አድርጎ ይጠፋሉ። ፎሬክስ ብሮከር ገንዘባችንን ይዞ ቢጠፋ ወይም ገንዘባችንን ዲፖዚት ካላረገ ተመልሶ ወደ አካውንታችንን ምንድን ነው ይሄ የሚባለው? ይሄ ካውንተር ፓርቲ ክሬዲት ሪስክ ይባላል። ከዚህ መማር ያለብን አንድ ነገር ምንድን ነው? ካውንተር ፓርቲ ክሬዲት ሪስክ በጣም አነስተኛ ወይም ዜሮ የሆነ
ፎሬክስ ብሮከር ወይም ዲለር ጥሩ ፎሬክስ ብሮከር ወይም ዲለር ነው ማለት ነው። አንዴ ገንዘባችሁ ቢጠፋ ጠፋ ማለት ነው። ከዛም በኋላ መቼም አይገኝም። ስለ መጥፎ ዲለር ብዙ አውርተናል። አሁን ስለ ጥሩ ዲለር እናወራል። ጥሩ የሚባሉ ዲለሮች ምንድን ነው ማድረግ ያለባቸው? ፌር የሆነ ፕራይስ መስጠት አለባቸው። ፎሬክስ ዲለርስ ራሳቸው ፕሮፊት የሚያደርጉ ስፕሬድ ሲጠቀሙ ነው እና ይሄ ስፕሬድ በጣም ከፍ መሆን የለበትም። እነሱ ኦፈር የሚያደርጉ ባይ እና ሴል ፕራይስ ፌር መሆን አለበት። ጥሩ የሚባለው ዲለር ወይም ፎሬክስ ብሮከር በጊዜ ዲፖዚት እና ዊድሮ ማድረግ አለበት። ዲፖዚት እና ዊድሮ ለማድረግ ብዙ አማራጭ መስጠት አለበት። ብራያን እንዴት ነው ፕራይሱ ፌር መሆኑ አለመሆኑ ቼክ ማድረግ የምንችለው የምትሉ ከሆነ በጣም ቀላል ነው። ኦንላይን ቼክ አድርጉ። ግን እንዴት ቼክ ማድረግ እንደምትችሉ በሌላ ቪዲዮ አሳያችኋለሁ። ለጊዜው ይሄ ብታውቁ ይበቃችኋል። ፕራይስ ስሊፔጅ ምንድን ነው ብለን ለምን ጥሩ የሚባለው ፎሬክስ ብሮከር ብዙ ፕራይስ ስሊፔጅ መኖር የለበትም። ስሊፔጅ ማለት ተንሸራትተን መውደቅ ማለት ነው። ስንወድቅ ወዲያው ነው አይደለም የምንወድቀው፣ ቀስ ብለን አይደለንም። እንደዛው አንዳንዴ ፕራይስ ከአንድ ሌቭል ወደ ሌላ ሌቭል ኢሚዲየትሊ ይዘላል። ጥሩ የሚባለው ፎሬክስ ብሮከር ሲስተማቸውን በጣም ኦፕቲማይዝ ስለሚያደርጉ ፕራይስ ስሊፔጅ በአብዛኛው ጊዜ መፍጠር የለበትም። እዚኛው ስላይድ ላይ እንደምታያችሁ ከላይ እስከ ታች ድረስ ፕራይሱ ዘለዋል እና ኢሚዲየትሊ ወዲያው ነው የዘለለው ወይም የወደቀው። ይሄ ፕራይስ ስሊፔጅ ይባላል። ዱ ዮር ኦን ሪሰርች፣ የራሳችሁ ሪሰርች ስሩ። እንዴት መስራት እንደምትችሉ ነው ማሳያችሁ። ከዚህም በኋላ ሬስፖንሲቢሊቲ የእናንተ ነው። 1 ሎኬሽናቸው የቱ ጋ ነው? ይሄ ሎኬሽን ጉግል ማፕስ ላይ ሄዳችሁ ቬሪፋይ ማድረግ አለባችሁ። ጉግል ማፕስ ላይ ወይም ጉግል እርዝ ላይ 3D ቪው ስላለ ወይም ስትሪት ቪው ስላለ እሱንም ቼክ ማድረግ ትችላላችሁ። አንዳንዴ እነዚህ ብሮከሮች የሚሰጡን አድረስ ኤግዚስቱላ አያረግም። 2 ይሄ ካምፓኒውን ኮንታክት ማድረግ እንችላለን ወይ ብላችሁ ቼክ ማድረግ አለባችሁ። ስልክ ቁጥራቸው፣ ኢሜይል አድራሻቸው እና ፋክስ ቁጥራቸው ብትይዙ ጥሩ ነው። ይሄ ቼክ ለማድረግ ትንሽ ገንዘብ አውጥታችሁ ኢንተርናሽናል ኮል ብታረጉ አይቆጫችሁ። የሆነ ጥያቄ እየጠየቃችሁ ኢሜይል ብትጽፉም ይመልሳሉ ወይ እና በምን ፍጥነት ነው እነዚህ ጥያቄዎችም ይመለሱ ብላችሁም ቼክ ብታረጉ ጥሩ ነው። ቻፕተር 1 ላይ እንዳየን ካላያችሁ አሁን የላይኛው ቀኝ በኩል ጋር ሊንኩ ይመጣላችኋል። 24 ሰዓት ነው ትሬዲንግ መስራት የምንችለው። 24 ሰዓት ትሬድ ስናድርግ አንዳንዴ ችግር ያጋጥመናል እና እነዚህ ፎሬክስ ብሮከርስ ኦል ኦቨር ዘ ወርልድ እዚህ ዓለም ላይ ሁሉም ሀገር ውስጥ ትሬደር አካውንትስ ሃንድል ስለሚያደርጉ 24 ሰዓት ካስተመር ሰርቪስ ፕሮቫይድ ማድረግ አለባቸው። ይሄ ካስተመር ሰርቪስ አላቸው ወይ ብላችሁ ቼክ ብታረጉም ጥሩ ነው። ቀጣይ ምንድን ነው? ቡና እየጠጣችሁ የካምፓኒው ሶሻል ሚዲያ ፔጆቹን ቼክ አድርጉ። እነዚህ ካምፓኒዎች ሶሻል ሚዲያ ፔጃቸው ላይ ሰዎች ቅሬታቸውን ፖስት ሲያደርጉ እንዴት ሪስፖንድ እንደሚያደርጉ ቼክ አድርጉ። ኦልሶ trustpilot.com የሚባል ዌብሳይትም ቼክ ማድረግ ትችላላችሁ። ይሄ ፎሬክስ ብሮከር ወይም ዲለር እናንተ ቼክ እስከምታደርጉበት ቀን ድረስ ስንት ትራንዛክሽን ሰክሰስፉሊ ኮምፕሊት እንዳደረገ ቼክ ማድረግ ትችላላችሁ። ይሄ ካምፓኒ ምን አይነት ባንኪንግ ስትራክቸር እና ባንኪንግ ፓርትነር እንዳላቸውም ቼክ ማድረግ አለባችሁ። ለመጠቀም ያሰባችሁት ፎሬክስ ብሮከር ላይሰንስድ ነው ወይ ብላችሁ ቼክ አድርጉ። ይሄ ላይሰንስ ማን እንደሰጠ እና የላይሰንስ ቁጥር ይዛችሁ የነዛ ድርጅት ዌብሳይታቸው ላይ ሄዳችሁ የላይሰንሱ ስታተስ ቼክ ማድረግ አለባችሁ። አሁን ይህም በቃ ምንም ማድረግ አንፈልግም ብራያን አንተ ምንድን ነው የምትጠቀመው ብላችሁ ብትጠይቁኝ ልንገራችሁ። እኔ የምትጠቀመው ፎሬክስ ብሮከር እነዚህ ነገሮች ላይ ትሬድ እንዳደርግ ይፈቅድልኛል። የስ ክሪፕቶ ትሬዲንግም አላቸው። እንደ ወርቅ አይነት ሜታልስ ላይ ትሬድ ማድረግ ትችላላችሁ። አፕል፣ ቴስላ፣ ኒቪዲያ ስቶክስ ላይ ትሬድ ማድረግ ትችላላችሁ። ፎሬክስ ብቻ አይደለም። ኢቨን የዩናይትድ ስቴትስ ስቶክ ማርኬት ወይም ዋል ስትሪት ላይ ትሬድ ማድረግ ትችላላችሁ። እኔ ኤክስነስ የሚባል ፎሬክስ ብሮከርን ነው የምጠቀመው። ትሬዲንግ ኮስታቸው በጣም ትንሽ ነው፣ ምንም ኮሚሽን አይወስድም እና ኢቨን ምንም ስፕሬድ የሌለው አካውንትም አላቸው። ጉግል ክሮም ላይ ሆናችሁ ትሬድ ማድረግ ትችላላችሁ። አይ እኛ ከዌብሳይት ሳይሆን በቃ ከስልካችን ነው ትሬድ ማድረግ የምንፈልገው ምትሉ ከሆነም ችግር የለውም። አፕል ቢሆንም አንድሮይድ ቢሆንም አፕ አለ።
ኤክስነስ ብላችሁ ሰርች ስታደርጉ ታገኛላችሁ። ግን ስራው ቀላል እንዲሆን ሊንኮቹ ዲስክሪፕሽን ውስጥ እከትላችኋለሁ። ይህም ባይ ዘ ዌይ ማንኛውም ፎሬክስ ብሮከር ትክክለኛው ወይም ጥሩ ፎሬክስ ብሮከር የመሆኑ መግለጫ ነው። አፕ የራሳቸው ይኖራቸዋል። ፌብሩዋሪ መጨረሻ ድረስ $2 ትሪሊየን በላይ ትሬድ አድርጓል። ማለት እንደናንተ እና እንደኔ አይነት 400,000 በላይ ትሬደሮች ይሄኛው ፕላትፎርም ላይ $2 ትሪሊየን በላይ ትሬድ አድርጓል። የ2022 የመጨረሻ 4 ወር ውስጥ $2 ቢሊዮን ድረስ ዊድሮዋል አስፈጽሟል። ሶ ትራስትወርዲ ናቸው። ሶ እስካሁን ስለ ፎሬክስ ብሮከርስ ኤቭሪቲንግ ታውቃላችሁ ብዬ አስባለሁ። አትሊስት የሚያስፈልጋችሁ ነገር ታውቃላችሁ ብዬ አስባለሁ። ምንም አይነት ጥያቄ ካላችሁ ኮሜንት ሴክሽን ላይ መጻፍ ትችላላችሁ and 100% ጥያቄያችሁን እመልስላችኋለሁ። አልጨረስኩም። የሚቀጥለው ቪዲዮ እኮ ስለ ትሬዲንግ ቮካቡላሪ ነው። እንደ እኔ ፕሮፊታብል ትሬደር መሆን ከፈለጋችሁ ሰብስክራይብ ለማድረግ እንዳረሱ። ዲፍረንት ስትራቴጂስ እና ትሬዲንግ ፓተርንስ፣ ስለ ትሬዲንግ ብዙ ኮንቴንት በየ2 እስከ 3 ቀን ፖስት አደርጋለሁ። ስለ ክሪፕቶ ትሬዲንግም አስተምራለሁ እና በየቀን ላይቭ ሆነን አብረን ሆነን ትሬድ ማድረግ እንችላለን። ሶ that's it. Have a nice day.